ሰላም ጤና ይስጥልን ተመልካቾች እንደምን ቆይታችኋል ከሸካ ቴሌቪዥን የሳቱን ዜና ይዘን ቀርበናል ከዜናዎቹ ጋር ትግስት በዛብነኝ ቀዳሚ ወዳደረግነው ዜና እናልፋለን በክልሉ በተደራጀ የህዝብ ንቅናቄ የሚፈጸም የተፋሰስ ልማት ስራ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በይፋ ተጀምሯል የተፋሰስ ልማት የአፈር ለምነትን በማሻሻል ምርትና ምርታማነትን በማሳደግ የአየር ንብረት ለውጥ የሚቋቋም አካባቢና ኢኮኖሚን ለመገንባት ፋይዳው የጎላ መሆኑን ተጠቁሟል ዘንድሮ በተቀናጀ የተፋሰስ ልማት ስራ በክልሉ 1200 ነባርና አዲስ ንዑስ ተፋሰሶች 272000 ሄክታር መሬት የአፈርና ውሃ ጥበቃ ስራን በማካተት ለሚቀጥሉት 45 ቀናት እንደሚከናወን ተገልጿል ይህ በተደራጀ የህዝብ ንቅናቄ የሚፈጸም የተፋሰስ ልማት ስራ የተፈጥሮ ሀብት ልማትና ጥበቃን በማጠናከር የህዝብ ተሳትፎንና ተጠቃሚነትን በላቀ ደረጃ ለማረጋገጥ እጅግ ወሳኝ መሆኑን ከክልሉ ግብርና ቢሮ የተገኘ መረጃ ያመለክታል በክልሉ በሁሉም ዞኖች በተደራጀ የህዝብ ንቅናቄ የሚፈጸም የ2018 የተቀናጀ የተፋሰስ ልማት ስራ በይፋ የተጀመረ ሲሆን ስራውን ለሚቀጥሉት ተከታታይ 45 ቀናት በዘመቻ መልክ እንደሚከናወን ተገልጿል በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የዘንድሮ የ2018 ዓ.ም የተቀናጀ የማህበረሰብ አቀፍ የተፋሰስ ልማት ማብሰሪያ መርሃ ግብር የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በተገኙበት በምዕራብ ኦሞ ዞን ሚኒት ጎልዲያ ወረዳ በይፋ ተጀምሯል ዘገባው የክልሉ መንግስት ኮሙኒኬሽን ነው የሸካ ዞን ማሻ ወረዳ ግብርና ደን አካባቢ ጥበቃ ህብረት ልማት ጽፈት ቤት የ2017 የበልግና የተፋሰስ ልማት አፈጻጸም ግምገማና የ2018 የበልግ እርሻና የተፋሰስ ልማት ንቅናቄ መድረክ በማሻ ከተማ አካሂዷል በንቅናቄው ላይ በወረዳ ውስጥ ከሚገኙ ሁሉም ቀበሌዎች የተውጣጡ ባለድርሻ አካላት ተሳትፈዋል ዘገባው የባልደረባችን ያሱሻጊት ሆነው ዝርዝሩን ሄርሜላ ታይቶ የውይይት መድረኩ ተሳታፊዎች በአጭር ጊዜ ለወቅታዊ የኢኮኖሚ ጥቅም የሚውሉ የግብርና ውጤቶች ላይ ብቻ ትኩረት መሰጠቱ በእንሰት ስራ ላይ ችግር እያመጣ መቆየቱን ገልጸው ንቅናቄው ከተጀመረበት ዓመት ወዲህ ለውጥ መምጣቱን ተናግረዋል በተለየ ሁኔታ ከሁለት ዓመት በፊት ወዲህ የእንሰት ንቅናቄ መድረክ በዚህ በግብርናችን ተካሂዶ ጥሩ ውጤት ነው ተገኘው ጥሩ ውጤት የተገኘው በምንድነው ወሬ ብቻ ሳይሆን በተግባር የታየው ነው ከኛ ወረዳ ከኛ ዞን አልፎ ወደ ሌላም የእንሰት ዘር የተሸጠበት ያለበት ሰዓት ነው ግን ከትላንቱ ዛሬ የተሻለ ሁኔታ ላይ ለመድረስ መማማሩ በጣም ያምር ነበር በጣም ደስ ይለኛል አሁንም በግብርናው ዘርፍ ውጤታማ ለውጥ ለማምጣት ሁሉም ትኩረት ሰጥቶ መስራት እንዳለበት የገለጹት ተሳታፊዎች ቀጣይ ለግብርና ስራ መሳካት የድርሻቸውን እንደሚወጡ ጠቁመዋል እንደሌላ ያለፉት ሀገራቶች ብዙ ደረጃ ላይ ለመውጣት ለመስራት እቅዳችን ለማሳካት ፈልጋለሁ ለመስራትም ለመውጣት ቃል ገብቻለሁ ግብርና ማለት ዛሬ እዚህ ጋር አውርተን የምናበቃለት ታሪክ በዚህ መድረክ ብቻ የሚያልቅ ነገር እንዳልሆነና ቀጣይነት እንዳለው የጀርባ አጥንታችንም ነው አንድ በልተው የማደር ጉዳይ ነው ሁሉም ወጣቱም ሴቷም የሁሉንም አደረጃጀትን አጠናክረን በመስራት ባለሙያም የሚጠበቀው ድርሻ አለ የተሰራውንም ስራ ክትትልና ድጋፍ የማድረግ ስራ ቢሰራ እንደ ወረዳ በዘንድሮ ዓመት ከ5000 ሄክታር በላይ መሬት ላይ እንሰት ለመትከል መታቀዱን የተናገሩት የማሻ ወረዳ ግብርና ደን አካባቢ ጥበቃና የህብረት ስራ ኃላፊ አቶ ልሳኑ አለማየሁ አርሶ አደሩ እንሰት ሳይተክሉ የምግብ ዋስትናን ማረጋገጥ አይችሉም ብለዋል አርሶ አደሮቹ መዘናጋት በየእንሰት ላይ ይታያል እንግዲህ እንሰትን በልዩ ሁኔታ ካልመራን በስተቀር በዚህ መደበኛ እንቅስቃሴ እንሰትን በአግባቡ አለ ማለት ስለማይቻል ከ2016 ጀምረን እንደ ወረዳ ንቅናቄ ያደርገናል በማድረጋችን ደግሞ ጥሩ ውጤት አግኝተናል ከተሳታፊዎች ለተነሱት ጥያቄዎች ማብራሪያ የሰጡት የወረዳው ዋና አስተዳዳሪ አቶ መስፊን አዳሾ በበኩላቸው መሬት ጾም ማደር እንደሌለበት ገልጸው ሁሉም አካላት ለግብርና ስራ መሳካት የድርሻውን መወጣት እንዲችል አቅጣጫ ሰጥተዋል እነዚህ የማይታረስ መሬት መኖር የሌለበትም ካል የእርሻ ኮሚቴ አቋቁመን በቅንጅት ብንሰራስ የሚለው ነገር ይሄ ትክክለኛ የእርሻ ኮሚቴ እናቋቁማለን እርሻ ኮሚቴ የምናቋቁመው ከወረዳ ብቻ ሳይሆን ቀበሌ ደረጃ ላይ ይሄን ኮሚቴ እናቋቁማለን እንሰት ከሸካ ህዝብ ጋር የተቆራኘና የምግብ ዋስትና ለማረጋገጥ የሚያስችል መሆኑን የጠቆሙት ዋና አስተዳዳሪ ምርታማነትን ለመጨመር ትኩረት ሰጥቶ መሰራት እንደሚገባ ጠቁመዋል እንሰት ላይ አሁንም የጀመርነው ንቅናቄን በተሳካ ሁኔታ አድርገን
እንሰት መትከል መቻል አለብን። ውበታችን ነው፣ ባህላችን ነው፣ መገኛም ነው እንሰት ብኛ ነው። ቅድም ሌሎች እንዳስቀመጡት እነዚህን ነገሮች በዘመነ ሁኔታ ላይ ከተለያየ ቴክኖሎጂዎች ጋር አብሮ እንዲሄድ ከማድረግ ጋር ተያይዞ ምርቱ ካለን ይመጣል። በይና ጤና ጣቢያ የሚታየውን የመድኃኒትና የባለሙያ እጥረት በመቅረፍ የሚመለከተው አካል የአገልግሎት አሰጣጡን ማሻሻል እንዳለበት ያነጋገርናቸው ተጠቃሚዎች ተናገሩ። የማሻ ወረዳ ጽሕፈት ቤት በበኩሉ የህብረተሰቡን ጥያቄ ለመመለስ በትኩረት እየሰራ እንደሚገኝ ጠቁሟል። በዚህ ጉዳይ ላይ በዛብህ ታደሰ ተጨማሪ አለው። ከተቋሙ የተለያየ አገልግሎቶችን ሲጠቀሙ ያገኘናቸው አንዳንድ የህብረተሰብ ክፍሎች እንደገለጹት ጤና ጣቢያው የተለያዩ አገልግሎቶችን እየሰጠ ቢሆንም የመድኃኒትና የባለሙያ እጥረት እንዲፈታ ጠይቀዋል። በስነ ተዋልዶ ክፍል ባለሙያ የሆነችው ሲስተር ኢየሩሳሌም አባተ በሙያ ዘርፋቸው አገልግሎት እየሰጡ ቢሆኑም የእናቶች ማቆያ ከደረጃ በታች መሆኑ ለስራቸው ተግዳሮት እንደፈጠረ ገልጸዋል። የይና ጤና ጣቢያ ምክትል ስራ አስኪያጅ ማቴዎስ መጭቶ የተቋሙ ኃላፊ በነበሩበት ወቅት ገለጹት። ተቋሙ ለህብረተሰቡ የተለያዩ አገልግሎቶችን እየሰጠ መሆኑን ገልጸው የአገልግሎት አሰጣጡን ምቹና ቀልጣፋ ለማድረግ በጤና ጣቢያው የሚታየውን ችግር ለመቅረፍ የሚመለከተው አካል ድርሻውን እንዲወጣም ጠይቀዋል። የማሻ ወረዳ ጤና ጽሕፈት ቤት ኃላፊ አቶ አይቸው አዛገ በበኩላቸው በወረዳው ባሉ ጤና ጣቢያዎች የአገልግሎት አሰጣጡን ለተጠቃሚው ምቹ ለማድረግ በርካታ ስራዎች እየተሰሩ መሆናቸውን ተናግረዋል። ካሉን 4 ተቋማት ውስጥ 4ቱን ጤና ተቋማት እናስተዳድረው በስሮቻቸው ያሉ ሄልዝ ፖስቶችን ጨምሮ ከነዚህ ጋር በተዋረድ የሰውታም የህዝቦች ምልልስ ያለበትና የተገልጋዮች እርካታን በበላይነት አሰስ የሚደረግበት ነው ተቋሙ። ያም ዴይ ቱ ዴይ ያው የእናቶች አገልግሎት አዋቂዎች በተመሳሳይ የትኛውም አገልግሎት ሄልዝ ሴንተር ላይ ሰው ሄዶ ቪዚት ያደርጋል። ከሱ ጋር ተያይዞ በተለይ አገልግሎቱን ከማፋጠንና ቀጣይ አገልግሎቱን ጥራት ያለው በተለይ ስቲል ከዚህ ከጤና መድን አገልግሎት ጋር ተያይዞ ተደራሽ ከማድረግ አንጻር በተለይ ፊታዊ የሆነ አገልግሎት እንዲሰጥ በተጓዳኝም ከማከም አንጻር ከፖሊሱን ሚት ከማድረግ በተለይ ከመከላከልና አክሞ ከማዳን አንጻር ያሉ በርካታ ስራዎችን እየሰራ እንገኛለን። ለዛም የተወሰኑ ክፍተቶች ያሉበት ቦታ ላይ ፈልገን ክፍተቶችን ማሟላት ስራም እያከናወን ያለንበት ምዕራፎች ናቸው አሉት። የአገልግሎት አሰጣጡን ለማሻሻል የባለሙያዎች መኖሪያን ማሻሻልና የወላድ እናቶችን ማቆያ ደረጃቸውን ለማሻሻል ወረዳው በጀት መድቦ እየሰራ መሆኑን ገልጸው ህብረተሰቡም የሚጠበቅበትን እንዲወጣ ጠይቀዋል። ለዚያም ጤና ባለሙያ የሚኖርበትን ቤት በቦርድም ውይይትም አድርገናል፣ ጎብኝተናል። በአካል ያው የቦርድ ሰብሳቢ መነሻ በማድረግ እዚያ አካባቢም ውይይትም አድርገናል። እዚያም ቦርድም ተሰባስበን ነበርና ከዛ አንጻር እሱ ብቻ አይደለም የይና ጤና ባለሙያዎች መኖሪያ ቤት፣ የደገሌ ጤና ባለሙያዎች መኖሪያ ቤት፣ በተመሳሳይ ደግሞ አንዳንድ ጤና ኤክስቴንሽኖች መኖሪያ ቤት የፍራስም ጭምር እነዚህ ከህብረተሰብ ተሳትፎ አስይላስ ከመንግስት ድጎማ ተብሎ ኦልሞስት የተደጎመበት ገንዘብ አለ። ለዚህም ከቀበሌ ዋና አስተዳዳሪዎቻችን የቦርድ አባሎቻችን ናቸው። ቦርድ ሰብሳቢ ያለ ዋና አስተዳዳሪ በዚህ መነሻ ቦርድ ለማስተና ቦርድ ላይ ውይይትም አድርገናል። አሁንም ቅድም እንዳልኩትም ከጤና ባለሙያዎች ብር አንድ ላይ ተበጅቶ ቀበሌዎችን በተዋስ በኩል ማምጣት ያለባቸውን ኢኩዊፕመንት አምጥቶ ከዚህም እንዳልኩት ቅድም የተወሰኑ በጀት ሆኖ 3 ሚሊዮን ብር በጀት ተመላል ነው እንደወረዳ መንግስት 3 ሚሊዮን ተበጅቷል። ቅድም ያልኩትን እነዚህ ጉለት ያለባቸውን የእናቶች ማቆያ ቤትም የጤና ባለሙያዎች መኖሪያ ቤትም የጤና ኤክስቴንሽኖች መኖሪያ ቤትም ፉልፊል ማድረግ እሳቤ ላይ መሄድ ነው። ከዛ ውስጥም የጀማመርናቸው ስራዎች አሉ። በተለይ ጤና ኤክስቴንሽን መኖሪያ ቤቶች ላይ በአንዳንድ ቦታዎች ላይ ደግሞ የጤና ባለሙያዎች መኖሪያ ቤት ላይ ማሟላት የነበረባቸው የህብረተሰብ ተዋጽኦ የሚወጡ ነገሮች ያው ሙሉ በሙሉ ወደ ተግባር ስላልተገቡ እስካሁን ሂደቱ በዛ አካባቢ ያው ትንሽ ቅስቀሳና የስራ ሁኔታን የሚጠይቅ አግባብ ስለሆነ እስካሁን በዛ አግባብ ነው ያለው። እነሱም የህብረተሰብ ተሳትፎ ቅድም ከሀገር በቀል አምጥቶ ቅድም እንዳልኩት ነው በዚህ በኩል መንግስት መምቻት ያለበትን የፋብሪካ ውጤቶችን አንድ ላይ አምጥቶ እነዚህ ተግባራቶች መከናወኑበት ላይ ተነጋገርን ያለ ነው። በመጨረሻም የሸኮ ጎዳ ከብት ዝርያቸውን በማብዛት ምርታማነትን ለመጨመር እየተሰራ መሆኑ ተገለጸ። በኢትዮጵያ ግብርና ምርምር ኢንስቲትዩት የቴፒ ግብርና ምርምር ማዕከል ዓመታዊ የምርምር ስራዎች ግምገማ ፕሮግራም በቴፒ ከተማ አካሂደዋል። ዘገባው የባልደረባችን ጌትነት ገረመው ነው። ተጨማሪውን ልጅ አለማሙ
በሀገራችን በ13 የምርምር ማዕከላት በወተት ከብቶች ዙሪያ በሰፊው ምርምር እየተሰራ ሲሆን የሽኮ ጎዳ ከብትን ከተደቀነበት የመጥፋት አደጋ ለመታደግ እየተሰራ መሆኑን ነው በኢትዮጵያ ግብርና ምርምር ኢንስቲትዩት በሆለታ ግብርና ምርምር ማዕከል የብሔራዊ ወተት ከብቶች ምርምር ፕሮግራም አስተባባሪ ዶክተር ዘውዴ ወንዳጥር ተናግረዋል። የሽኮ ጎዳ ከብት ዝርያ በመጥፋት ላይና በመመናመን ላይ የደረሰ ዝርያን ለመታደግ ብዙ ስራዎችን ስንሰራ ቆይተናል። ያው ሁላችሁም እንደምታውቁት የሸኮ ጎዳ ዝርያ ከብት ዋናው መገኛው ቦታ ሸካ ዞን ነው። የግብርና ምርምር ማዕከሉ በሸኮ ጎዳ ከብቶች ዝርያ ላይ በአጭር ጊዜ ውስጥ ትኩረት ሰጥቶ በመስራቱ አመርቂ ውጤት ማስመዝገቡንም ዶክተር ዘውዴ አውስተዋል። መጀመሪያ ከነበረበት ከ1000 ቁጥራቸው ወደ 1000 አካባቢ ነበረ። በቀጣይ ወደ 2005 ዓመተ ምህረት አካባቢ ወደ 5000 አካባቢ ደርሰናል። በአሁኑ ሰዓት ግን ይሄ ዝርያ ተባስቶ ወደ 9000 አካባቢ ሆኗል። አሁን እየሰራን ያለነው ምንድነው? ካሉት ውስጥ የተሻሉትን እየመረጥን በኮርማ መልክ ወደ ህብረተሰቡ ጋር እያሰራጨን እያባዛን ነው የምንገኘው ማለት ነው። የሸኮ ጎዳ ከብት የመባዛት አቅሙ ከፍተኛ ከመሆኑም በተጨማሪ በወተትና በስጋ ምርታቸው ከሀገረሰብ ከብቶች በጣም የተሻሉ መሆናቸውንም ጠቁመዋል። በአካባቢው ያለው ህብረተሰብ በጣም ስለምፈልገው በተለይ ለወተት ይፈልገዋል፣ ለእርሻ ስራ ይፈልገዋል፣ ለስጋ ይፈልገዋል። ስለዚህ ይሄንን እንቁ ዝርያ ይሄንን በሽታ ተቋቁሞ ያለውን የአካባቢ መኖም እንደዙ ተቋቁሞ የሚኖር ዝርያ ስለሆነ በማህበረሰቡ ዘንድ በጣም ተፈላጊ ዝርያ በመሆኑ ያው እነኚህን ጠቀሜታዎችን ከግንዛቤ ውስጥ በማድረግ የማባዛት በዝርያው ላይ የመረጣ የማሻሻል ስራ እያካሄድ እንገኛለን። በቴፒ ግብርና ምርምር ማዕከል የእንስሳት ምርምር ስራ ሂደት አስተባባሪ አቶ መልካሙ አለሜ የተሻሻለ የሽኮ ዳልጋ ከብትን በማዕከል ደረጃ የመጠበቅና ለአካባቢው ማህበረሰብም የማስተዋወቅ ስራ እየተሰራ እንዳለም ጠቁመዋል። ይህ የሽኮ ዳልጋ ከብት በማዕከላችን ደረጃ በስፋት የመጠበቅ ከመጥፋት የመታደግ ብሎም ለአካባቢው ማህበረሰብ በሰፊው እንዲሰራ የማስተዋወቅ ስራዎችን እየሰራ ነው። በማዕከል ደረጃ ወደ 80 የሚጠጉ የሸኮ ዳልጋ ከብቶች አሉን። እንደዚሁም በአርሶ አደር እጅ ደግሞ ወደ 38 የሸኮ ዳልጋ ከብቶችን አሰራጭተናል። ከነዚህ ከተሰራጩት የሸኮ ዳልጋ ከብት ዝርያዎች የተገኙ ጥጆች ወደ 521 አካባቢ ጥጆች እንደተወለዱና በተጠቃሚ አርሶ አደሮች እጅ እየተባዙ እንዳሉ የሚያመላክት ነው። ተመልካቾቻችን በእኔ በኩል ያስኳቸው ዜናዎች የተከታተላችሁትን ይመስሉ ነበረ። የሸኪኖ ዜናዎች ወደ እናንተ መድረሳቸውን ይቀጥላሉ። ሰላም ቆዩ።